ምርጫ ትችያለሽ ሲሉ ሰምቻለሁ። አግቢና ልቀማሽ እጠብቅሽ አለው። ምንም ይሁን ምንም አንቺ ከመረጥሽው ከኔ ጋር ተካፍለሽ መብላትሽን አትርሺው። ምርጫሽ ምርጫዬ ነው ጠንቅቀሽ እወቂ። አላካፍል ብለሽ አትጨማለቂ። ባዝንልሽ ነው እንጂ እንስማማ ያልኩት ካንቺማ ሰርቄ ቆየው ከወሰድኩት። አሰላሙ አሌይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። እንዲሁም ክርስቲያን እህት ወንድሞቼ ሁላችሁንም ሰላም ሰላም ብያለሁ። ሁሉ አማን ሁሉ ሰላም ከኔ ጋር አልሐምዱሊላህ። ብርዱ እንዴት አድርጓችኋል? በጣም ነው የሚበርደው የእውነት። አሁን ላይማ ሙቀቱ ይሻላል ነው ያልኩት። በጣም ነው የሚበርደው። በዛ ላይ ስራ ነው፣ ተጠፋፍተናል። ሁላችሁም ባላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። እሱም አዲስ ቪዲዮ የመጣሁትኝ የሆነች እህቴ እንግዲህ መጀመሪያ ላይ እንደገባሁኝ ግጥሙን እንደሰማችሁት ማለት ነው። ለሁለተኛ ጊዜ ባሌን በሴት ጓደኛዬ ተቀማው ትላለች። እንግዲህ ባሏን የተቀማችው አንድ ኢትዮጵያ ውስጥ ነው፣ አንዱ ደግሞ ሳውዲ አረቢያ ማለት ነው። እና 3 ቀን ነው 4 ቀኗ እያወራን ነበር ቲክቶክ ኢንቦክስ ላይ ማለት ነው። እኔ ያገባሁትኝ በልጅነቴ ነበረ። በቤተሰብ አግብቼው አንድ ልጅ ከወለድኩኝ በኋላ የሱ ሰፈር ልጅ የባሏ ማለት ነው ከአያቶቿ ጋር የምትኖር ነበረች። እሱ ጋር ተጋብተን በምንኖር ሰዓት ልጅቷን አላቃትም። ተጋብተን ተወለድኩኝ በኋላ አያቶቿ ጋር ከ10ኛ ክፍል ጀምሮ ትምህርት ስለሌለ የኔ የባሌ ሀገር ትምህርት ቤት እስከ 12ኛ ክፍል ስለሆነ መጣች። ወደ ቤተሰቦቿ ተመለሰች ነው ያኔ። በፊት አያቶቿ ጋር ነበር የምትኖረው። ከዛ ደግሞ ወደ 10ኛ ክፍል ለመማር ወደ ቤተሰቦቿ ጋር መጣች ማለት ነው። ቤተሰቦቿ ጋር የመጣችው ያው አያቶቿ ጋር ሄዳ ልታድግ ማለት ነው። ከዛ ተመጣች ጊዜ ጀምሮ ከኔ ባል ጋር በጣም ይቀራረቡ ነበረ። በፊትም ስለሚያውቃት በተለይ አሁን ሲገናኙ የተለየ መቀራረብ ጀመሩ። እኔን ሲያገባ የተወውን ትምህርት እሷ ስትመጣ ትምህርቱን ቀጠለ። እኔ ግን ልጅ እያሳደግኩ ቤት ተቀመጥኩኝ። ልክ በአመቷ ልጅቷ አረገዘች። ታረገዘች በኋላ ተማን እንደሆነ እኔ ማቀው ታሪክ አልነበረኝም። ግን ከኔ ጋር በጣም ጓደኛ ሆነች። ካረገዘች በኋላ ማለት ነው። ታረገዘች በኋላ ነው ተሷ ጋር ጓደኛ የሆነችው ማለት ነው። ሁልጊዜም ከማን ያረገሽው ስላት ብነግርሽ በጣም ትጎጃለሽ ትለኝ ነበረ። እኔ ግን በዛ ሰዓት ምንም ስለማላቅ ጸጥ ነበር እምላት። በስተመጨረሻም ከኔ ባል እንዲያረገዘች ተነገረኝ። ቤተሰቦቼ አይሆንም ብለው አፋቱኝ። ልጄን ይዤ ወደ ቤተሰቦቼ ተመለስኩኝ ትላለች። ከዛ በኋላ በጠቅላላው እህቴ ከተወሰነ ጊዜ በኋላ ፓስፖርት አውጥቼ ወደ ሳውዲ አረቢያ ተሰደድኩኝ። ሳውዲ አረቢያ ተተሰደድኩኝ በኋላ ለ4 አመት ኮንትራት ሰራሁኝ። ከዛ ከጠፋሁኝ በኋላ ጠፍቼ እየሰራሁ ከ1 አመት በኋላ የሆነ ልጅ ጋር ተዋወቅን። እሱም ከባሌ ሀገር የተወሰነ ነው ራቅ የሚለው። አንቺስ ምን አለ ተዛኛው ወጣ ብለሽ ብታገቢ። ከሱ ጋር 2 አመት በፍቅር ቆየን። ከዛ ጓደኛዬንም አስተዋወቅኩት። አሁን ደግሞ እዚህ ጋር ችግር ይመጣል። ጓደኛዬን አስተዋውቄው ኒካ ተሳሰርን። ኒካ ተሳስረን ባለንበት ሰዓት ታስተዋወቅኩ ቀን ጀምሮ ከጓደኛዬ ጋር ግንኙነት ነበራቸው። እኔና እሷ አንድ ቦታ ነው የምንሰራው። ኢጃዛ የምንመጣው አብረን ነው። ግን እሱቅ ሂጂ ይሉኛል። ሁሉንም የቤት አስቤዛ ማሟላው እኔ ነኝ። እቤትም የምሰራው እኔ ነኝ። ለምን? ባሌንም ጓደኛዬንም ስለምወዳቸው። መጨረሻ ላይ እሷ አረገዘች። እርፍ
ነው እኮ ችግሩ። ጓደኛዋ እንግዲህ ካረገዘች በኋላ ከየት ነው ያረገሽው ብላ ነው የጠየቀቻት ማለት ነው። ከዚህም በኋላ ያለውን በስልክ ነው የነገረችኝ ማለት ነው። ከየት ነው ያረገሽው ስትላት ልትነግራት አልፈለገችም። እሷ ግን በዛ ሰዓት ነው ጥርጣሬ ውስጥ የገባችው ማለት ነው። የሚሰሩት አንድ ቦታ ነው፣ ኢጃዛ የሚወጡት አብረው ነው፣ የትም ቦታ የሚሄዱት አብረው ነው ሁለቱ ማለት ነው። አብረው በሚሄዱ ሰዓት እንግዲህ ባለትዳር ታታረግዝ ትዳር የሌላት ናት ያረገዘችው። እንደዛውም ሆኖ አልነገረቻትም። ተየትም ተረገዘ ብላ አልነገረቻትም። በጠየቀቻት ሰዓት ታኮርፋት ነበረ፣ በጣም ታኮርፋት ነበር። ከዛ ጀምሮ ነው እንግዲህ እቺ መጠራጠር የጀመረችው። ባልየው ደግሞ አትጨቅጭቂ፣ አታያት እንደፈለገች ትሆን፣ አንቺ ምን አገባሽ የሚል መልስ ነበረ ሲሰጣት የነበረው ማለት ነው። መጨረሻ ላይ ልጁም ተወለደ። ልጁም ተወልዶ አላህ አላለውም ማለት ነው። ልጁም አላደገም፣ ግን ተለያዩ ባልና ሚስት ማለት ነው። ልጁ ከሞተ በኋላ ነገረቻት ተባሏ እንዲያረግዘች ማለት ነው። አስባችኋታል? አሁን እዚህ ጋር ሴት ጓደኛ ምን ያህል እንደምታጠቃ ምን ያህል ከኋላችሁ እንደምትወጋችሁ አውቃችኋል? ባሏን ውስጥ ያስተዋወቀቻት እሷ ናት። ኢጃዛ ቤት አልነበራትም፣ ኢጃዛ ቤት የወሰደቻት እሷ ናት። መጨረሻ ላይ ግን ከባሏ ነው የወለደችው። ግን የተወለደውም ልጅ ደግሞ አላህም አላለም አላደገም። ከአንዴ ሁለቴ መከዳት ማለት የእውነት በጣም እኮ ነው የሚያመው። ሴት ጓደኛን በሩቁ ነው። በተለይ ደግሞ እንደዚህም ብላችሁ የምትተዋወቁት ሰው ከኋላዋ ምን እንዲያላት ያየሁት ጊዜ ነው ያፈቀርኩት ነው ያለቻት። የሚያመው ነገር ደግሞ አስባችሁታል? ወስደች ታስተዋውቅሽ ቀን ጀምሮ ነው የማፈቅረው። እሱም ደግሞ ከሚስቱ ለዛችኛይቱ ስሜት እንዳለው ነው የተናገረው ማለት ነው። ከሴት ጓደኛ ተጠንቀቁ። የሴት ጓደኛ ስላችሁ የሴት ጓደኛ ምርጥ ጓደኛ አለ። እውነት ለእናንተ የሚያስብላችሁ እናንተ ትዳራችሁ የሆነ ነገር ትዳራችሁ ራሱ እንቅፋት ቢኖረው በዛ አርገሽ አስተካክሊ፣ እንደዛ አስተካክሊ ብሎ የሚመክር ምርጥ ጓደኛ አለ። የእናንተ ትዳር ደግሞ እንዲፈርስ እናንተ ባዶ እንዲትቀሩ። አሁን እንግዲህ ይችሊ ተተገናኙ ቀን ጀምራ ሁሉንም ታሪክ እንደነገረቻት ነው የነገረችኝ ማለት ነው። ልጅቷ ልጅ እንዲያላት ልጇን እንግዲህ ስሪ አሁን 10 ዓመት ሙሉ አላየችውም። ሳውዲ አረቢያ አሁን 10 ዓመት ሆነኝ ብላኛለች። ኢንሻአላህ አላህ ያሳካላት፣ ዱአ አድርጉላት። አሁን በቅርብ ወደ ኢትዮጵያ ትገባለች ማለት ነው። ገብታ ዩቱብ ከፍቼ በዩቱብ እመጣለሁ ብላለች። በዛን ሰዓት ኢንሻአላህ ይሄን ቪዲዮ ግማሹን ራሱ ቆርጣ በራሷ ቻናል ትመጣለች ኢንሻአላህ። ግን አሁን መጀመሪያ በሰላም ወደ ሀገሯ ያብቃት። እንግዲህ ሳውዲ አረቢያ ታውቃላችሁ በጣም ከባድ ነው። ወረቀት ራሱ እያወጣሁ ነው ብላለች። ተተሳካላት እስር ቤት እንዲያትገባ ኢንሻአላህ አላህ ያሳካላት። ዱአ አድርጉላት በሰላም ወደ ሀገሯ እንዲገባ ማለት ነው። ወላይ ካሁን በኋላ እንግዲህ ወንድ ልጅንም ሴት ጓደኛን ራሱ እንዴት ብላ እንደምታምን በጣም የምታሳዝነው ወላይ ስታወራ እያገኘኋትኝ እኔ ቲክቶክ ላይ ብዙዎቹን ቲክቶክ ላይ ነው የማገኛቸው። እንደገና በጓደኛ እኔ የማውቃቸው ጓደኞች እንደዚህ ግሩፕ ላይ ምናምን ሸር ስለሚያደርጉላቸው በውስጥ ይመጡና ይነግሩኛል ማለት ነው። እና የኔ ውድ አይዞሽ ጠንክሪ። ካሁን በኋላ ግን ሴት ጓደኛ አይኑርሽ አለለም ይኑርሽ፣ ግን ሁሉንም ነገር ግልጥ አድርጋችሁ አትናገሩ። በተለይ ስለ ትዳራችሁ በደንብ ስሬስ የምትቀርቡት ሰው የምታውቁት ሰው ተሆነ ወይም ደግሞ ያች ባለትዳር ተሆነች ንገሯት፣ ችግር የለም። ለምን ባለትዳር ናት። ግን ይቺ ባለትዳር ታልሆነች በደንብ የማታውቋት ተሆነ ሁሉንም ነገር ባንዴ እኔ እንዲህ ነኝ ብላችሁ አትንገሩ። በአሁን ሰዓት ላይ ከኋላችሁ በቢላዋ የሚወጋችሁ እንጂ አስታሞ የሚወጋችሁ የለም። እውነት በጣም ከባድ ነው። አንዳንዴ የምትሰሙት ነገር ሁሉ ማለት ነው በፊልም ያያችሁት በአካል እንደዚህ መጥቶ ሰው ሲነግራችሁ በፊልም የምናየው ሁሉ ለካ የተደረገ ነገር ነው እንዲህ ወደ ፊልም ተቀይሮ የሚሰራው ትላላችሁ። እውነት የእያንዳንዱን ሰው ብሶት ስትሰሙት በጣም ነው የሚገርመው። ወላሂ ሁሉም ሰው
ሚዲያ ላይ ወጥቶ ይስቃል፣ ሚዲያ ላይ ወጥቶ ያወራል፣ ሚዲያ ላይ ወጥቶ ይሳደባል። ግን ሁሉም የራሱ ህመም አለበት። ሁሉም የራሱ በጣም ትልቅ ህመም አለበት። ይሄ ሁሉም ሰው የምታዩት ይሄ በዓለም የሚኖረው ሰው ሁሉ የራሱ የሆነ ነገር አለው። የራሱ የሆነ ጎዴሎ አለው። የራሱ የሆነ ቁስል አለው። እኔ አሁን ይችን ልጅ ስትስቅ ስትጫወት ደስ ስትል በቃ የሆነ ደስተኛ ሁና ሁሉ ነገር ተሞልቶላት የምትኖር ነበር የሚመስለኝ። ግን እንደዚህ ሰውን ቀረብ ብላችሁ ስታዩት አልሐምዱሊላህ ትላላችሁ እናንተ ራሳችሁ ማለት ነው። ይህንን ይመስላል። ወሬ አበዛሁባችሁ። ላይክ ሰብስክራይብ አድርጉኝ የኔ ውዶች። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። አሰላሙ አለይኩም ረህመቱላሂ በረካቱ